ሰላም እንዴት ናችሁ? በዛሬ ቪዲዮ አንድን ኮምፒውተር በቢሮ ውስጥ ሁለት ወይም ከዛ በላይ የሆናችሁ ሰዎች በጋራ የምትጠቀሙት ከሆነ እንዴት አድርጋችሁ እናንተ የምትጠቀሙትን ብራውዘር ብቻ በፓስወርድ ሎክ በማድረግ እናንተ ስለምን እንደምታዩት ኦር የእናንተን ሶሻል ሚዲያ ኢሜል ሊሆን ይችላል፣ ፌስቡክ ሌሎች ሰዎች ገብተው ቼክ እንዳያደርጉ እንዴት መከልከል እንደምትችሉ በዛሬ ቪዲዮ አሳያችኋለሁ። ያ ማለት እናንተ የምትጠቀሙትን ብራውዘር ብቻ በፓስወርድ ሎክ በማድረግ ሌሎች ሰዎች ሌላ ብራውዘር እንዲጠቀም በማድረግ እናንተ ስለምን ሰርች እንደምታደርጉ ኦር ስለምን እንደምታዩ ማንም ሰው እንዳያይባችሁ ማድረግ የሚችሉበትን አንድ ቆንጆ መንገድ አሳያችኋለሁ። ጌች ይባላለሁ። ለቴክኖሎጂ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የቻናላችን ፋሚሊ ሁኑ። ቪዲዮን ላይክ አድርጋችሁ ተጀምሩ። በቀጥታ ወደ ኮምፒውተራችን እንሄድና ብራውዘር እንከፍታለን። እኔም ማሳያችሁ በክሮም ብራውዘር ነው። ስለዚህ እናንተም ከፈለጋችሁ ክሮምን ካልሆነ ደግሞ ሌላ ብራውዘርን መጠቀም ትችላላችሁ። ከዚህ በፊት ግን ኮምፒውተራችሁ ላይ ሁለትና ከዛ በላይ ብራውዘር ሊኖር ይገባል። ምክንያቱም ለምሳሌ ክሮምን ከሆነ ሎክ ማድረግ የፈለጋችሁት ፋየርፎክስ ሌሎችን ብራውዘሮችን መጫን አለባችሁ። እናንተ ክሮምን ሎክ ስታደርጉ ሰዎች ሌላ ብራውዘር እንዲጠቀሙ ኦፕሽን ማስቀመጣችሁን እንዳትረሱ። ዛሬ ቪዲዮ ክሮምን እንዴት አድርጋችሁ በፓስወርድ ብራውዘሩን ብቻ ሎክ በማድረግ እናንተ ብራውዝ ስለምታደርጉት ሰዎች ምንም አይነት መረጃ እንዳይኖር ማድረግ እንደምትችሉ አብረን የምናይ ይሆናል። አብረን እንይ። ኦኬ ክሮምን ከፈትኩኝ። ከዛ በኋላ ወደ ትሄዳለሁ። እዚህ ከራይት ሳይድ በኩል ሶስት ነጠብጣብ አለች። እሷ ላይ አንድ ጊዜ ብቻ ክሊክ አደርጋለሁ። ዘን ወደ ታች መጣና እዚህ ጋር ኤክስቴንሽን የምትለው ላይ ካርሰሬን አስቀምጥና ወደ ሌፍት በመምታት ማኔጅ ኤክስቴንሽን የምትለው ላይ አንዴ ክሊክ እናደርጋለን። ዘን እዚች ጋር ከሌፍት ሳይድ ታች በኩል ክሮም ዌብ ስቶር የምትለው ላይ አሁንም አንዴ ክሊክ እናደርጋለን። ኦኬ ከዛ በኋላ እዚች ጋር ሰርች ባር ላይ ሎክ ክሮም ብለን እንጽፋለን። ሎክ ክሮም ዘን ኢንተር። ኦኬ ከዛ በኋላ እዚህ የመጀመሪያው ላይ ሴት ፓስወርድ ፎር ዩር ብራውዘር የምትለውን አንዴ ክሊክ እናደርጋለን። ዘን ከዛ በኋላ እዚች ጋር አድ ቱ ክሮም የምትለውን አንዴ ክሊክ እናደርጋለን። ዘን እዚች ጋር አድ ኤክስቴንሽን። ኦኬ ከዛ በኋላ እዚች ጋር ፓስወርድ እንሰጣለን ማለት ነው። እኔ ፓስወርድ ልስጥ። ራሱን ፓስወርድ ከታችን እንደግማለን። ዘን እዚች ጋር ሴቭ እንላለን። ሎክ አሁን በስትክክል የራሳችንን ብራውዘር በፓስወርድ ሎክ አድርገናል። ከዚህ በኋላ ክሮምን ስንከፍት ኢሚዲየትሊ ፓስወርድ ይጠይቀናል። ሂደን ክሮምን እንክፈት። ሎክ አያችሁት? ፓስወርድ ጠይቀኝ። አሁን በጭራሽ ያለ ፓስወርድ ወደ ክሮም መግባት አንችልም ማለት ነው። ስለዚህ እዚህ ጋር ፓስወርድ እንሰጠዋለሁ። ዘን ኢንተር። አያችሁት? ከፈተልን ማለት ነው። ስለዚህ እናንተ ኢሜይላችሁ፣ ፌስቡክ ኦር ሌሎችም የሶሻል ሚዲያችሁ ያለበትን ብራውዘር በእንደዚህ አይነት መንገድ በፓስወርድ ሎክ በማድረግ ከእናንተ ውጪ ማንም ሰው ስለምን ሰርች እንደምታደርጉ ኦር ምን አይነት ሚዲያዎቹን እንደምትከታተሉ ሰዎች እንዳያውቅ ማድረግ ስትፈልጉ በዚህ መንገድ መከልከል ትችላላችሁ። እንደዚህ አይነት አሪፍ የሆኑ ቪዲዮዎችን በፍጥነት እንድናደርሳችሁ ቻናላችንን ሰብስክራይብ፣ ሀሳብ አስተያየት ካለ ኮመንት፣ ከወደዳችሁት ላይክ በማድረግ የቻናላችን ፋሚሊ ሁኑ። ቀጣይ በሌላ በአሪፍ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። እናመሰግናለን።